ሲጀመር እኮ ማለት ናት የምር ያብሳላት እኮ ፍቅር እኮ ገብቶላታል ማለት ነው። የኔ ውድ ነገር ወይኔ ያብሳላት የምር እነዚህ ማለት ነው ታውቃላችሁ። በቃ ተከታታይ ፊልም ማለት ነው ሙሉ ፊልም ቢሰሩ በቃ ይሻላቸው ነበር። ፍፄና ያብሳላት ማለት ነው ሙሉ ፊልም ማለት ነው። የምር እንዴት እንዳሳቆኝ እኔ ደግሞ ያሳቀችኝ ማለት ነው። ለጭንቅላት ሙቅ አይሆንም አላለችም? እውነትሽን ነው። ለጭንቅላት ሙቅ አይሆንም። ወገቤ ታመመ ሰው ነው ለጭንቅላት ሙቅ የሚሆነው። ፍፄ እዚህ ጋር አንድ ስህተት አለበት፣ ተሰስተሃል። እና ደግሞ ሳይሻለኝ ደግሞ ከዚች ቤት ንቅንቃት ይማላል። ወይኔ ጉዴ፣ ወይኔ ጉዴ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። የምር በጣም ነው ያሳቁኝ አብሳላትና እንግዲህ ፍፄ ማለት ናቸው። እንግዲህ በአሁኑ ሰዓት ደግሞ እንግዲህ መቼ ነው የሚመጡ እየተባሉ ልክ እንደ ጨረቃዎች ያው በጉጉት እየተጠበቁ ነው ያሉት። አላለቀም፣ ገና ይቀጥላል ማለት ነው። ገና ተሽሎት ገና ምን ብሎት እስከሚለያዩ ገና ረጅም ጊዜ ይሄድልናል። እኛማ ይሄድልን፣ ችግር የለውም። እኛ ደስ ይለናል ጋይስ፣ ደስ ነው የሚለን፣ በደስታ ነው የምንቀበላችሁ። እኛማ እንዲ እናንተንማ ይኸው በጉጉት እየጠበቅን ነው ያለ ነው ጋይስ። የምር በጣም ነው የምታስቀኝና የአብሳላት አነጋገሯ ምኗ በጣም ነው የሚያስቀኝ ማለት ነው። ናኔ ምን አገባኝ ትላለች በዚያ በማንከሽከሻ አናቱን ብለሽ ባለፈው ሳላዩ ቀርቼ ጋይስ። እናንተ ትክክል ናቸው። የመጨረሻውን አላየሽም እያላችሁ የነበረ አዎ አላየሁትም ነበረና እንግዲህ ያው እያዳመጥኩም ቢሆንም ባዳምጠውም ዞር ብዬ ስለነበረ ነው ጋይስ። ያን ማንከሽከሻ እንግዲህ ሀናቱ ስንትለው ያ ምንድነው ብላ ፎቶዎች ያምራል ብላ ነው አይደል ሀናቱን ያለችው። ስለዚህ ሀናቱ አሁን ያው በደንብ አርጎ እስከሚሻለው ድረስ ሀናቱን በስተሽ ምን ብለሽ ሂደሽ እንዲህ በቀላሉማ እኛም ራሱ አንፋታሽም። ያብሳላት እንጂ ተረጋጊ፣ ለኛም ደግሞ እያሰብሽ እንጂ እንዴ አንቺን ፍቅር ገብቶልሻል። እንዴው ፍፄም ሳስበውም ፍቅር ገብቶላል ይመስለኛል። ስለዚህ ግን እንደኔ ማለት ነው ጋይስ ሁለቱን አንድ ብናደርጋችሁ ምን ይመስላችኋል? በእኔ በኩል አንድ ቢሆኑ በጣም ደስ ይለኛል። የምሬን ነው። እኔ ደስ ይለኛል አብረው ቢሆኑ ቢቀጥሉ ማለት ነው። ስለዚህ ደግሞ ግን አንዳንዴ የምታሳዝኝ ነገር ያብሳላት ተብዬው ማለት ነው። በቃ ያገኘሽውን ወንድ ዝም ብሎ ፍቅር ይገባልሻል አይደለ? ዝም ብለሽ የምታገኛቸውን ወንዶች ዝም ብለሽ እኔ ሳይሽ አንቺ ልጅ ሞኝ ነሽ ልበልሽ ወይስ ምንድን ነው ልበልሽ? እኔ አንዳንዴ ግራም እያጋባሽ ነው ያለሽው ያብሳላት ማለት ነው። እና በቃ ተሎ ፍቅር የሚገባሽ ማለት ተሎ ነው። በቃ አላቅም ብቻ አንዳንድ ሰው አለ አይደለ የሆነ ተሎ ነው የምትታለይ ልበል ወይስ ምንድነው አላቅም። ፍቅርም ገብቶልሻል ያስታውቃል፣ እየተነበበ ነው ያለው። ስለዚህ ለማንኛውም ይመችሽ አብሳላት የኔ ውድ ነገር የኔ ጠንበለን ማለት ነሽ። እንኳን በሰላም መጣችሁ ብለናል። ፍፄን ደግሞ እግዚአብሔር ይማረክ። እንግዲህ ያ ማንከሽከሻ አናትክን ብላማ እኔ ራሱ ሰው አትሆንም ብዬ ነበር። እንደውም ጭራሽ አልጋ ላይ ሆነ አንዴ ሙቃፊልኝ ከዚህ ቤት አትወጭም ቤቱን መቆለፍ ምናምን እንዴ ሆ ደግ አደረክ። ለማንኛውም የኔ ውዶች የኔ ምርጦች ስትገቡ ደግሞ በላይክ ግቡ። እኔንም ደግሞ አበረታቱኝ። መልካም ቆይታ